ይኸውላችሁ አሁን የምንገኝበት ገዳመ ቆሮንጦስ ተራራ ላይ እንገኛለን። ኢያሪኮን እንደዚህ ዘግዝቀን ኢያሪኮ ከተማን እንዲህ እናያታለን። ገዳመ ቆሮንጦስ ማለት ይሄው የምታዩት ተራራ ነው። ያለንበት ተራራ ኢየሱስ ክርስቶስ በዲያብሎስ የተፈተነበት 40 ቀንና 40 ሌሊት ጾሞ ፈተና የተፈተነበት ስልጣን ለዲያብሎስ ሰጥቶ እንደፈለገ ሲያደርገው ቆይቶ በመጨረሻው ሰዓት ይህን ከተማ ይህን ማሳየን ሁሉ እንድሰጥህ ለኔ ስገድ ባለበት ሰዓት አንተ ሰይጣን ከኔ ወግድ ብሎ የገሰጠበትና ያባረረበት ነው። ደንጃውን ዳቦ አድርግ ብሎ የፈተነበት ተጣራው ውረድና እንሆ እግዚአብሔር አባትህ የሚያድንህ ከሆነ ዱብ በል ያለበት ብዙ ፈተናዎችን ያቀረበበት ነበር። ግን ክርስቶስ ጽናትን ያስተምረን ዘንድ